ሰላም ሰላም የካላቦይ ቻናል ቤተሰቦች ውድ እንዴት ናችሁ? ሰላም ነው? አከም ጅርቱ ነጉማ ፈያ ሜጅር ረጀዳ ተካ ጅርቱ ዛሬ ክፍል 4 እናያለን። ኦሮምኛ እንዴት መማር እንደምንችል ዛሬ የምናየው ናሞታን ወልበሩ ወይም ትውውቅ ነው። ከሰው ጋር እንዴት መተዋወቅ እንደምንችል በኦሮምኛ ትውውቅ ላይ የምንላቸው ነገሮች ናሞተ ወጂን ወልበሩ ከሰዎች ጋር መተዋወቅ በሚለው ርዕስ ዛሬ ስለ ትውውቅ እናወራለን ማለት ነው እንማራለን። በመጀመሪያ ደረጃ ራሴን ላስተዋውቅ ብለን ስንጀምር ምንድነው የምንለው? ኦፍ ሃ በርሲሱ ኦፍ ሃ በርሲሱ ማለት ራሴን ላስተዋውቅ ብዬ ጀምራለሁ። ከዛ ስሜ ካሊድ ሙአዝ ይባላል። አኒ መቃንኮ ካሊድ ሙአዝ ጂዳማ። አኒ ማለት እኔ ማለት ነው። መቃንኮ ስሜ ካሊድ ሙአዝ ይባላል። ከዛ ምንድነው ሌላ ለምሳሌ መቃኮ ኦፍ በርሲሱ ላታ ራሴን ላስተዋውቅ መሰለኝ። ይሄም ራሳችንን ለማስተዋወቅ የምንጠቀመው ነው። ራሴን ላስተዋውቅ መሰለኝ ለማለት ስንፈልግ ምንድነው መቃኮ ኦፍ በርሲሱ ላታ እንላለን። ሌላ ሜቲ አብዲን ጀዳማ። ሜቲ አብዲ ይባላል ከነሙሉ ስሟ ራሷን ስትጠራ ትውውቅ ላይ እኔ ኤካሌ ነኝ ለማለት በኦሮምኛ ምንድነው የምንለው? ሜቲ አብዲ ይባላል ለማለት ሜቲ አብዲን ጀዳማ። ከዛ ምንድነው የምንለው ሌላ የምንቀጥለው ነገር አከም ጅርታ እንደምነህ ወይም እንደምነሽ ብለን ጥያቄ መቀጠል እንችላለን እየተዋወቅን ማለት ነው። ሌላ ደግሞ እንዴት ራሳችንን ትውውቅ ላይ ራሳችንን ስም መጥራት እንደምንችል ስሜ ገመቺስ ወይም ገመቺሳ ይባላል። መቃንኮ ገመቺስ ጂዳማ። ስሜ ገመቺስ ይባላል። አኒ በርሲሰዳ መምህር ነኝ። የሥራ ድርሻም ወይ ምንድነው የምሰራው ወይ ሌላ ነገር ስትጠይቁ አኒ በርሲሰዳ አኒ በረታዳ እኔ አስተማሪ ነኝ እኔ መምህር ነኝ እኔ ተማሪ ነኝ እያለን ምን ጠይቀው ማለት አኒ በርሲሰዳ ሲል ያጣ አቲሆ ወይም አንተስ ብለን ጥያቄ እናቀርብለታለን። አኒ በረታዳ እኔ ተማሪ ነኝ ብሎ ያኛው ሊመልስልን ይችላል ማለት ነው። ሌላ ደግሞ ምንድነው ሰዎችን ማስተዋወቅ ነማ ከንቢራ ነሞጂን ወልበርሲሱ እንዴት ሰዎችን ማስተዋወቅ እንደምንችል እናያለን። ቶላ አከም ኦልቴ ቶላ እንደምን ዋልክ። ይሄ ጥያቄ የሚያቀርብለት ሌላ ሰው ነው። ቶላ ምንድነው የሚመልሰው? ምን ብሎ ነው የሚመልሰው? ፈያ ገለኒ ረቢፍ ሃተኡ ሮቤራ ደህና ፈጣሪ ይመስገን ሮቤራ ብሎ ቶላ ይመልስለታል ማለት ነው። ከዛ ሮቤራ ምንድነው የሚለው? ወልበራ አብዲ ጀዳማ ላስተዋውቃችሁ አብዲ ይባላል ብሎ ሊመልስለት ይችላል። ከዛ ምንድነው የሚለው? አከም ጅርታ ቶላን ጀዳማ እንደምን ቶላ እባላለሁ ይለዋል። እሱ ምንድነው መመለስ እዚህ ጋር የሚመልሰው መልስ እንደምን እኔም አብዲ እባላለሁ አከም ጅርታ አኒስ አብዲን ጀዳማ ብሎ ይተዋወቃሉ ማለት ነው። እዚህ ጋር ሌላ ሲን ወል በሩኮቲን ገመዴን ጅራ በትውውቅ ወቅት የሚሰጡ መልሶች ማለት ነው። ናይስ ቱ ሚት ዩ ስላወቁ ደስ ብሎኛል። መጨረሻ ላይ ከትውውቅ በኋላ የሚሰጡ መልሶችን በኦሮምኛ እንዴት ነው መመለስ የምንችለው የሚለውን እናያለን። እዚህ ጋር ምንድነው አንተ ወይም አንቺን በመተዋወቄ ደስ ብሎኛል ለማለት ስንፈልግ ሲን ወልበሩ ኮት ገመዴራ ሲን ወልበሩ ኮት ገመዴራ ወይም ሲን ወልበሩ ኮት ገመዴን ጅራ ብለን እንመልሳለን። እሱ ምንድነው የሚለው ቀጣይ አኒስ እኔም ማለት ነው። አኒስ እኔም ሲን ወልበሩ ኮት ገመዴራ እኔም አንቺን በመተዋወቄ ደስ ብሎኛል። አኒስ ወይም ደግሞ አኒስ እኔም
ሲን ወልበሩ ኮት ገመዴራ ሁለቱንም መጠቀም እንችላለን እኔም አንተን ወይም አንቺን በመታወቄ ደስ ብሎኛል ለማለት ማለት ነው ሌላም ባጋ ወልበሪ እንኳንም ተዋወቅ nice to meet you ነው ባጋ ወልበሪ አኒስ ባጋ ሲን ወልበሪ ብሎ ይመልስለታል ያኛው ማለት ነው እንኳንም ተዋወቅን እንኳንም nice to meet you too እንደማለት ነው አኒስ ባጋ ሲን ወልበሪ ብሎ ይመልስለታል ሌላ ትንሽ የተለያየ ነገር ለመጠየቅ በትውውቅ ወቅት መጋላ ከሚ ዱፍቴ ከየትኛው ከተማ ነው የመጣው መጋላ ከተማ ነው ከሚ የትኛው ነው ዱፍቴ የመጣው መጋላ ከሚ ዱፍቴ ብሎ ሲጠይቀው መጋላ አዳማን ዱፌ የመጣሁት ከአዳማ ከተማ ነው መጋላ አዳማን ዱፌ የመጣሁት ከአዳማ ከተማ ነው ኤስ ጅራታ የት ነው የምትኖሩ ብሎ ይጠይቀዋል ሐረሪን ጅራዳ አቲሆ ማለት አንተስ ማለት ነው ሐረር ነው የምኖረው አንተስ ወይም አንቺስ ብሎ ይመልስለታል አኒ ጅማን ጅራዳ እኔ ጅማ ነው የምኖረው ብሎ ያኛውም ይመልስለታል ማለት ነው ሌላ ከሰው ጋር ለማስተዋወቅ ሌላ መንገድም አለ ለምሳሌ ከሐና ጋር ላስተዋውቅህ ለማለት ስንፈልግ ወይም ከሆነ ከሌላ ሰው ጋር ለማስተዋወቅ አንድን ሰው ስንፈልግ ሐና ወጂ ወልሲ ሀበርሲሱ ብለን እንጠይቃለን ሐና ወጂን ወልሲ ሀበርሲሱ ከሐና ጋር ላስተዋውቅህ እንደማለት ነው ወይም ደግሞ ሰለሞን ወጂን ወልሲ በርሲሱን ፌዳ ከሰለሞን ጋር ላስተዋውቅህ ፈልጋለሁ ሰለሞን ወጂን ወልሲ በርሲሱን ፌዳ ሌላ ሰው ለማስተዋወቅ ፈልገን ፍላጎታችሁ መጀመሪያ ላይ ከንትና ጋር ላስተዋውቅ ፈልጋለሁ ወይም ከንትና ጋር ላስተዋውቅ ስንል ሰለሞን ወጂን ወልሲ በርሲሱን ፌዳ ካልን ከሰለሞን ጋር ላስተዋውቅህ ፈልጋለሁ ሐና ወጂን ወልሲ ሀበርሲሱ ካልን ደግሞ ሐና ጋር ላስተዋውቅህ እንደማለት ነው አመሰግናለሁ የዛሬ ሌክቸር ይሄንን ይመስላል ክፍል 5 ይቀጥላል እስኪ ዛሬ በዛውም ኮሜንት ስር አንዳንድ ነገሮችን ወልሃበሩ ወይም እንተዋወቅ በሚል ርዕስ ስር ዛሬ ካየናቸው ውስጥ አስቀምጡልኝ እንተዋወቅ እርስ በርስም ተዋወቁ ኮሜንት ስር ያላችሁ አንዱ ለአንዱ እየመለሰ እስቲ ለመተዋወቅ ሞክሩ አመሰግናለሁ ሰብስክራይብ ማድረግ እንዳትረሱ ባይ